ዛሬ የመጣሁት ለማመስገን ነው እና ያው እንደምታውቁት 30 ሰብስክራይብ ገብተናል። 30 አይ ነው በጣም ትንሽ ነው፣ ግን እነዚህ 30 ሰዎች ቀላል አይደሉም። እነዚህን 30 ሰዎች በአካል ማግኘት ከባድ ነው እና በቃ ጃስት ቴንኪው አመሰግናለሁ ለማለት ነው። ምክንያቱም ዩቲዩብ ሲጀምር 30 ይቀርና በቃ ሰው እንኳን የሚያውቅ አይመስለኝም ነበረ። ግን ለጓደኞቼ ሼር በማድረግ እነሱን ሳብ በማድረጋቸው ለዚህ ቀረበ። አይ ነው 30 ሳይሆን 30 ሚሊዮን እንደምገባ እርግጠኛ ነኝ። ያ የእግዚአብሔር ፍቃድ ይሆናል። ግን ለነዚህ 30 ሰዎች ለእናንተ በጣም ነው የማመሰግነው። ሰብስክራይብ ካላደረጋችሁ ሰብስክራይብ ብታደርጉኝ እና ትላልቅ ነገሮችን ለመስራት ብታበረታቱኝ በጣም ደስ ይለኛል። እና ዛሬ የምገኘው ገጠር አያቴ ጋር ሄጄ ያው የሄድኩበት ምክንያት የአያቴ መቃብር ብረት አልገባም እና እሱን ለማስገባት ነበረ። በዛ አጋጣሚም ደግሞ አያቴን ለማግኘት ነው የመጣሁት። ግን በጣም ደስ ይላል፣ እንጃ ደስ ይላል፣ ተመችቶኛል። እና ለማንኛውም እባካችሁ በቃ እርዱኝ። አይ ነው የእናንተ ትንሹ ሳፖርት እኔን ለትልቅ ቦታ እንደሚያደርሰኝ ደግሞ እናንተም እንደምትረዱ ሀገራችንም የምትታወቀው በቃ በመረዳዳት ነው። ስለዚህ ሳብ አድርጉልኝ፣ ሼር ብታደርጉ የሚገርም ሀሳብ በቃ የማትጠብቁት አይነት ሀሳብ አለ አይደል? ውጭ ሀገር የሚሰሩት ሳይሆን ከራሴ የማመጣቸው ሀሳብ እንደዚህ አይነት ሰው አለ እንዴ እንደሚባል አይነት ነው። እና የምትፈልጉትን ነገር ኮሜንት ላይ መጠየቅ ትችላላችሁ። በምትፈልጉት ኮንተንት መስራት እችላለሁ። እናንተ ያው ለእናንተ ስለማቀርብ ይሄ ለኔ ጥቅም ሳይሆን ለእናንተ ጥቅም ነው። ያ ማለት ደግሞ ለኔ ጥቅም የለውም ምናምን ማለት ሳይሆን የሆነ ጥቅም አለ። ግን ሞር ደግሞ እናንተን መጥቀም እፈልጋለሁ። በህይወቴ ሰውን መጥቀም ስለምፈልግ ትልቅ ነገር እንደምሰራ ብዙ እቅዶች አሉኝ እና እነዚህ እቅዶች ደግሞ ለማድረግ የእናንተ እገዛ ያስፈልጋል። ስለዚህ በብዙ በኩል ሰፖርት እንደምታደርጉኝ አምናለሁ። ኮሜንት ላይ በቃ ጀስት እንደ ጓደኛ ማውራት እንችላለን። እኔ እመልስላችኋለሁ፣ እናንተም ጻፉልኝ። በቲጂም ከፈለጋችሁ ማውራት እንችላለን። ቲክቶክ አካውንቴም አለ። ቲክቶክ አካውንቴንም ገብታችሁ ፎሎ ብታደርጉልኝ፣ ያው አሁን አካውንቴ ተመቷል። የቲክቶክ አካውንቴ ገብታችሁ ፎሎ ብታደርጉ፣ እንደዛም አይጂ አካውንቴን ፎሎ ብታደርጉ አስቀምጣለሁ ሊንኩን ከታች። ቴንኪው ቤተሰብ፣ በጣም ነው የማመሰግነው። የምር በጣም ነው የማመሰግነው። ጋድ ብሌስ ዩ። እና በቃ በትልቅ ነገር እንገናኛለን። በትልቅ መድረክ፣ በትልቅ ፖድካስቶች፣ በትላልቅ ነገሮች እና ይሄ ቪዲዮ በቃ እስከመጨረሻው የማይጠፋ አይነት ቪዲዮ ነው። ከዚህ በኋላ አሁን ገጠር ላይ ስላለው ብዙ ቪዲዮ ሰርቼ ነው የምለቀው።